ፍቅረኛ መያዝ የሚባለው ነገር የሙስሊሞች ዓዳ አይደለም። ይሄ ያኒ ከሌሎች የተወሰደ እስኪ በጓደኝነት እንፈታተሽና እንሞካከርና ተብለው በፍቅረኝነት ጊዜ ተሞካክረን ከዛ በኋላ ለትዳር ትሆኛለሽ አትሆኝም እንደዚህ የሚለውን እሷም ደግሞ ትሆነኛለህ አትሆነኝም የሚለውን ያኔ ከዛ በኋላ ወስናለሁ ብሎ የማይሆን ዓላቃ ሸሪዓው የማይፈቅደው ዓላቃ እየተደረገ የሚካሄድበት አካሄድ ላሸክ ሐራም ነው። ነገር ግን እሱ ተዓሙድ አድርጎ የሰራው ስራ ነገር የለም፣ የተከታተለው ተተቡዕ ያደረገው ነገር የለም። ኢነማ አላሁ ተዓላ መሐባ የሚባል መውደድ የሚባል ነገር ልቡ ላይ ሊፈጥርበት ይችላል በሆነ አጋጣሚ። እንደዛም ሆኖ ዓፊፍ የሚሆን በፍጹም ወደ ሐራም የሚወስድ ንግግር አይናገር፣ በሐራም አይናግራት፣ በስሜታዊ ንግግር አይናግራት፣ ወደ ወንጀል አይስባት፣ በሐራም አይጨብጣት፣ ሙሳፋህ አያረግ፣ አይስማት፣ ወደ ዚና አይሄድም። ኢነማ ያኒ ዩካቢዱ ሑበሃ ወዷታል፣ ማግባት ይፈልጋል፣ የእሱ እንድትሆን ይፈልጋል። በዚያ መልኩ አንዳንዱ በዚያው መልኩ የሚሞትም አለ፣ በዚያው መልኩ የሚሞትም አለና አላህን ፈርቶ እስከሆነ ድረስ የተጠነቀቀው በአላህ ፍራቻ አላህን በመፍራቱ የሚሰጠው አጅር አለ እንዲህ አይነቱ ሰው እና እዚያ ድረስ ማያደርስ ወንጀል ላይ ማያደርስ ወቀዐ ሑቡሃ ፊ ቀልቢሂ ግን የያዘው የእሱ ብትሆን ይመኛል፣ በሐራም አያስባትም፣ ወደ ወንጀል አልወሰደው። ይሄ ወንጀል አይደለም፣ ሆን ተብሎ የሚደረግ ነገር አይደለምና የቀልብ ነገር ነውና هو لا يتعاطى الأسباب መጀመሪያ በሐራም ነገሮች ወደዚያ አልሄደም። ግን አገኘው ልብ ውስጥ እሷም ያን ነገር አገኘችው፣ አላህን ፈሩ፣ ወንጀለኛ ናቸው አይባልም። ግን እንዲህ አይነት ነገር ሲያጋጥም ወል አሕሰን ጊዜው አሕዋሉ የሰው ሁኔታ ከባድ የሆነበት ዘመን ነው አሁን። እንዲህ አይነት ሽዑር ያደረገ ሰው ወይ ጀግኖ ወደ ትዳር መግባት አሊያም ደግሞ ከዚያ ጋር ያለውን ዓላቃ ይሄ ነገር ወደ ሐራም ነው የሚያደርሰኝ ካለ መቁረጥ፣ ከሁለት አንዱ ማድረግ ነው የሚጠበቅበት።